የእውነት አትመኑኝ፣ ወላጆቼም አያምኑኝም። እናቴም አባቴም እኔ ኤሌክትሪካል ኢንጂነር እንደሆንኩ አያምኑ። እናቴ የማታምንበት የራሷ ምክንያት አላት። የእናቴ ምክንያት ምንድነው? ቤት ውስጥ የተበላሸ ስቶቭና ምጣድ ስለማልጠግብ። በእሷ አስተሳሰብ ትክክል ነች የእውነት። ምክንያቱም እሷ የምታውቀው ልጇ ኤሌክትሪካል ኢንጂነር እንደሆነ ነው። ምን አለ ወይ ጉድ! ስሙ ሲያስቅ። እኔ ብለው እስቲ እባክህ እንደው ምጣዷን ያት አልሰማለች። ምን አልሰማለች? አዎ አልሰማለች። እኔም አልሰማም። ምጣድ ልጠግን 5 ዓመት አልተማርኩም። የሷ ግን ጥያቄው አያልቅም። ምን አለ ወይ ጉድ! ስሙ ሲያስቅ። አባቱ ተጫውቶበት። እኔ ብለው እስቲ ስቶቡን ያው ሽቦ ተጎልጉሎ እኮ እምቢ አለኝ። የትኛውም ስቶቭ አመቱን ሙሉ ሽሮ ከገነፈለበት አይሰራም። ተምረነዋል። ሲጀምር የኛ ቤት ስቶቭ ልክ እንደ ማረቢያ ቤት አጥር ነው። ሽቦ ብቻ ነው የሚቀየረው ከአመት ዓመት። ሽቦ ብቻ አሰራሩ ነው መቀየር ያለበት። አባቴም እኔ ኤሌክትሪካል ኢንጂነር እንደሆንኩ አያምንም። አባቴ የማያምንበት ምክንያት ምንድነው? ሂሳብ በቃል ይሰራ ፈጣን አይደለም። እሱ እንደሚለው ከሆነ የትኛውም ኢንጂነር ሂሳብ በቃሉ ይሰራ ፈጣን ነው። እኔ ደግሞ ትንሽ ዘገያለሁ። አያገባኝም። ምን አለ? እስቲ ቶሎ በል 19 ሲቀንስ 16 ቶሎ በል 19 ሲቀንስ 16 ከ9 6 3 ከአንዳንድ 0 0 3 ኢንጂነር አይደለም። አሁን ግን እንደተረዳሁት አባቴ ከኔ የሚፈልገው ትክክለኛው መልስ ሳይሆን ፍጥነቴን ነው። አሁን በጣም መፍጠን ጀምሬያለሁ። ምን አለ? እስቲ ቶሎ በል 84 ሲካፈል ለ10 28 አያገባኝም። በእርግጥ እውነት ለመናገር ወላጆች የኔን የማያምኑበት ትልቁ ምክንያት ይሄ አይደለም። ትልቁ ምክንያታቸው ከተመረኩ በኋላ ስራ ለመስራት ብዙ ጥረት አለማድረግ ነው። ስራ ለመስራት ብዙ ጥረት ያላረኩት በኤሌክትሪካል ኢንጂነሪንግ ስራ ስለሌለ ወይም ስላጣው አይደለም። ኤሌክትሪክ ስለምፈራ በጣም እኔ እንዴት እንደተመረኩ ራሱ አላውቅም። የሆነ አንተው ነው የሰጡኝ። አስተውሳለሁ የመጀመሪያ ቀን ዲግሪን ተቀብዬ ሳየው፣ በእርግጥ የዛን ቀን አላየሁትም፣ መብራት አልነበረም። ሁለተኛው ቀን ሳየው የዛን ቀንም አላየሁትም፣ ተረኛ ነበር። ብቻ የሆነ ቀን ሳየው ያየሁት ምን ያህል ያደርጋል ኤሌክትሪካል ኢንጂነር የሚለውን አይደለም ያየሁት፣ የሀገሪቷ የትምህርት ጥራት ምን ያህል የሞተ እንደሆነ ነው። አያገባኝም፣ ዲግሪ አለኝ። ሲጀመር ሁላችንም ኤሌክትሪክ እንፈራለን አይደል? ኤሌክትሪክ ልክ እንደ ኤድስ ነው፣ ይይዛል። ከያዘ በኋላ ብዙ ዓመት ልትኖር ትችላለህ። ጾታ አይመርጥም። መድኃኒቱ መጠንቀቅ ብቻ ነው። ኤሌክትሪክ ሲይዝ በጣም የሚደብረው ነገር ለተወሰነ ሰከንድ ጾታን ያምታቷል። ግድ ነው፣ ተምረናል። ምናልባት አንተ ሀገር አማን ብለህ ስልክን ቻርጅ ልትሰካ ሊሆን ይችላል። የት ጋር ነበረ ሶኬቱ?